ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት ዜና ይዘንላችሁ መጥተናል። መረጃዎቹን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። ቤተሰብና ድጋፍ ማድረግ የምትሹ ሰብስክራይብ ላይ ሼር በማድረግ አጋርነቱን ይግለጹ። በቅድሚያም ወደ ሁለቱ አርዕስተ ዜና የምናመራ ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ሀሳብና አስተያየቶን በኮሜንት ላይ ይግለጹ። ኢራን ወደ ተለያዩ ባድማና ቦታዎች ላይ የምታደርገውን ተኩስ አጠናክራ ቀጥላለች። በተባበሩት አረብ ኤምሬትስ፣ በዱባይና አቡዳቢ፣ ሳውዲ አረቢያ፣ በሪያድ፣ በኳታር የሚገኙ ወታደራዊ ካምፖችን፣ መንደሮችን ከባድ የተባለ ወታደራዊ ዘመቻ ፈጽሟ ተመላክቷል። የምናጠናክር ይሆናል። በተያያዘ ዘገባ መሰረትም በእስራኤል በቴል አቪቭ ከፍተኛ የተባለ ጥቃት ኢራን ያደረሰች ሲሆን በአንጻሩ እስራኤልም መጠነ ሰፊ ጥቃት የሰነዘረች ሲሆን በቅዳሜ ዕለት የተገደሉትን አያቶላ ለመሾም የተሰበሰቡ መንፈሳዊ መሪዎች ሙሉ በሙሉ በተባለ መልኩ መገደላቸው ተመላክቷል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። በመካከለኛው ምስራቅ ያለው አውደ ውጊያ በሌሊት ከፍተኛ ሚሳኤል ድሮኖች በታጀበ መልኩ መፋፋሙን መቀጣጠሉ ተገልጿል። ኢራን የተለያዩ የመካከለኛው ምስራቅ ሀገራትን በሚሳኤል በድሮኖች ስታወድም ጥቃት ስትሰነዝርም ኢራን በእስራኤልና በአሜሪካ ወታደራዊ ዘመቻ ስትጋይና ስትደበደብ ዘልቃለች። ኢራን በዛሬው ሌሊት ወቅት ላይ ዱባይ፣ አቡዳቢ፣ የተባበሩት አረብ ኤምሬትስ በተጨማሪም በሳውዲ አረቢያ ላይ ሚሳኤልና ሰው አልባ ድሮኖችን የተኮሰች ሲሆን ከፍተኛ መጠን ያላቸው ሚሳኤሎችንም በባላንጧ እስራኤል ላይ ማዝነቧ መተኮሱ ተመላክቷል። የእስራኤሏ መናገሻ ቴል አቪቭን ጨምሮ በተለያዩ የእስራኤል ባድማዊ ስፍራዎች ላይ የአይረን ዶምም ከእስራኤል መከላከያ ስርዓት ያፈነገጡ ያመለጡ ሚሳኤሎች ሲደባዩም ሲወድቁ ተመላክቷል። በተጨማሪም እስራኤል ባልታሰበ መልኩ በኢራን ላይ ግዙፍ ጥቃት አድርሳለች። ይኸውም በቅዳሜው ዕለት የተገደሉትን አያቶላ ለመተካት የተሰበሰቡ መንፈሳዊ መሪዎች ሙሉ በሙሉ ከምድር ማሰናበቷ ተገልጿል። በተያያዘ ዘገባ መሰረትም የመገናኛ ብዙሃን እንደሚገልጹት ከሆነ የእስራኤል መከላከያ ሰራዊት የጦር ጀቶች በኢራን ስነ መንግስታዊ መንፈሳዊ መሪዎች ላይ ያልተጠበቀ ድንገተኛ ግዙፍ የተባለ የአየር ላይ ውድመት ጥቃት መፈጸማቸው ተገልጿል። በኢራን በኩል ይህ ዘገባ በይፋዊ ባይገለጽም ባይወጣም ጥቃቱ የተፈጸመው የሀገሪቱ አያቶላ ለመተካት የስልጣን ክፍተትን ለመሙላት በተሰበሰቡ መንፈሳዊና ፖለቲካዊ መሪዎች አገዛዞች ላይ ሚስጥራዊ በሆነ ሸንጎ ውይይት ላይ ሳሉ የእስራኤል ስለላ ተቋም ሞሳድ ጊዜውንና ቦታውን ቅድሚያ በማጣራት መረጃ በማሰባሰብ ባገኘው ፍንጭ መሰረትም ጥቃቱን ማድረሳቸው የታወቀ ሲሆን ይህ አፈጻጸም ሂደትም በሁለቱ ሀገራት መካከል ያለውን ፍጥጫና ውጥረት የበለጠ እንዲፋፋም ማድረጉ ተመላክቷል። ኢራን በመካከለኛው ምስራቅ እየፈጸመች ያለችው ጥቃትና ውድመቶችም የተጠናከሩ ሲሆን በኳታር የሚገኙ የአሜሪካ ወታደራዊ መንደሮች በሚሳኤል ማጋየታቸውም ተገልጿል። በተዛማጅ ዘገባ መሰረትም በኳታር መከላከያ ሚኒስቴር መግለጫ በኩል እንደተገለጸው መጠነ ሰፊ የተባሉ የኢራን ሚሳኤሎች የኳታር አየር ግዛት ጥሰው በመግባት የኳታር ወታደራዊ ኃይልም አንደኛው ሚሳኤል ተኩሶ መጣሉ ያሳወቀ ሲሆን ሌሎቹ ግን ውድመት ማድረሳቸው ብሎም የአሜሪካ ጦር ሰፈርን የመታ ሲሆን ነገር ግን በጥቃቱ ላይ ሰብአዊና ቁስ አካላዊ ውድመቱን ሚኒስቴሩ ከመግለጽ ታቅበዋል። የአውደ ውጊያው ይዘት የማይቀረው የሆርሙዝ ወሽመጥ መዘጋት ተከትሎ የአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕ መግለጫ መስጠታቸው ተገልጿል። የሆርሙዝ ሰርጥ በርካታ ነዳጅ የሚተላለፍበት የሚሳለጥበት የባህር ወሽመጥ በመሆኑ መዘጋት እንደሌለበት የገለጹት ትራምፕ የባህር ኃይላቸውን ትዕዛዝ በመስጠት ነዳጅ ጫኝ መርከቦችን አጅቦና ወታደራዊ ከለላ በመስጠት እንዲያልፉ ትዕዛዝ ማሳለፋቸው የገለጹ መሆኑን ዶናልድ ጄ ትራምፕ አስታውቀዋል። አስቀጥለውም ትራምፕ እንደገለጹት ከሆነ የባህር ወሽመጣዊ ግዛት ዘጋ ወታደራዊ ዘመቻና ጥቃት ተጠናክሮ እንደሚቀጥል ገልጸው ኢራን ላይ መጠነ ሰፊ የተባለ ሚሳኤል እንደሚወርድባት ዝተዋል። በአንጻሩም ኢራን በአሁኑ ሰዓት ላይ ሚሳኤላዊ አረር እሳቷን ላንቋን ከፍታ እየተኮሰች መሆኑ ተመላክቷል። ብሎ በዚህ ጥቃቷ ላይ በተባበሩት አረብ ኤሚሬትስ በዱባይ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት ላይ
ጥቃት መፈጸሟ ተመላክቷል። የመገናኛ ብዙሃን እንዳሳወቁትም ኢራን በሳውዲ አረቢያ የሚገኘውን የአሜሪካ ኤምባሲ ከመታች ከሰዓታት ጊዜ በኋላ በዱባይ የሚገኘው ቆንጽላ ጽሕፈት ቤት ማደባየቷን ተገልጿል። በሪያድም ሆነ በዱባዩ ጥቃት የደረሰውን ሰብአዊና ቁሳዊ አካላዊ ውድመትና ጉዳት የሰጠ ማብራሪያ መግለጫ ለመሆኑ ታውቋል። በዕለተ ቅዳሜ ላይ በኢራን መንፈሳዊ መሪ አያቶላ ላይ በደረሰው የአሜሪካና እስራኤል ግድያ ምክንያት ኢራን በአሜሪካ መካከለኛው ምስራቅ ባሉት ጥቅምና ባድማ ላይ መጠነ ሰፊ የሚሳኤልና ድሮን ጥቃት እየፈጸመች መሆኑ ተመላክቷል።